ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን አለው። ሁሉም መልካም፣ እኔ ጋር ሁሉ ነገር ሰላም ነው፣ እግዚአብሔር ይመስገን አለው። እዚህ ስደት ላይ ያላችሁ ከውጭም ከውስጥም ያላችሁ ኢትዮጵያውያን ሁሉም ሰላም፣ እኔ ጋር ሁሉ ነገር ሰላም ነው፣ እግዚአብሔር ይመስገን አለው። ዛሬ የመጣሁት አላማ አንደኛ ደግሞ ራሴን ለማስተዋወቅ መጥቻለሁ እና አዲስም ነበርኩት አዲስ ነኝ። አይታችሁ ቪዲዮን አይታችሁ ከወደዳችሁት ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ፣ አሳድጉኝ። በቃ አካውንቴን አሳድጉኝ ማለት ያው ዩቲዩብ ማለት ነው። አሳድጉ፣ ሁላችሁም ሰብስክራይብ አድርጋችሁ አሳድጉኝ። እንደሱ ያህሉና አንደኛ የመጣሁት አላማዬ በዚህ በጦርነቱ ምክንያት ነው የመጣሁት ምክንያት እና እዚህ እኛ ጆርዳን ላይ ያላችሁ በተለይ በየቦታው ሁሉም ደርሷል። ሆኖም ግን እዚህ ጆርዳን ላይ ያሉት ወገኖች በጣም እየፈራችሁ ነው። እንደኔ ትፈራላችሁ ብዬ ነው የማስበው። እንደኔ ደግሞ እየፈራችሁ ካላችሁ እስቲ በኮሜንት ላይ ጻፉልኝና እኔ በጣም ፈርቻለሁ። መጀመሪያ ግን በጣም ፈራሁት። ማርያም ነው የምላችሁ፣ በጣም ፈርቼው ነበረ። ውጪ እያጠብኩት ነበርና ሰው ወደዛና ወደዛ ስሮጥ ቶሎ ብዬ ገብቼ ሴትዮዋን ጠየቅኳት። ምንድነው ምን ተፈጠረ ብዬ ሴትዮዋን ጠየቅኳት እና ጦርነት አለ በዜማ እያየች ነው እሷ። እኔ አላየሁትም አልሰማሁትም። እንደተነሳው ስራዬን ጀመርኩትና ምንድነው ብዬ ጠየቅኳትና ጦርነት አለ የት እዚህ ሀገር ብዬ በቃ ድንግጄ ነው በቃ የጠየቅኳትና አይ እዚህ ሀገር አይደለም ይቅርታ እዚህ ሀገር አይደለም ያለው አለችና የት ነው ብዬ ስጠይቃት እስራኤልና ኢራን እየተዋጉ ነው አለችኝ። በቃ እና እዚህ ሀገር ለምን ይፈራል ሰው ለምን ይፈራል ሲባል ያው እኛ መካከላችን ነው ያለ ነው አለችው። እግዚአብሔር ይመስገን ያው እስከ ዛሬ አደርሷልና ባለችው ሰዓትም እሱ ይጠብቀን። ሁላችሁም ባላችሁበት በተለይ እዚህ በጆርዳን መካከል ያላችሁ የማዳም ቤትም የበለጠ ደግሞ ውጭ የሚሰሩት ራሳችሁን ጠብቁና ያስፈራል፣ በጣም ያስፈራል። በተለይ እኔ እዚህ ድምፁ ማለት ነው ራሳችሁን ተጠንቀቁ፣ ራሳችሁን ጠብቀው የሚል ድምጽ ስሰማ በጣም የመጣ ነው የሚመስለኝ። በዛ ሰዓት ቤቱ ይንቀጠቀጣል። በተለይ በዛ በራሳችን በላይ ስለሚያልፍ ይታያል። ስታይ ብዙዎቹ ትፈራላችሁ ብዬ ነው ማስበው። እንደኔ ያው ቤቱ ይንቀጠቀጣል ታውቃላችሁ። በሩ እግዚአብሔር ነው የምላችሁ። በጣም እኔ ክላስ ውስጥ ገብቼ አላውቅም። በቃ ሌሊት እነሱ ጋር ሳሎን የምቆየውና በጣም ፈራለሁ። ክላስ ውስጥ ስገባ በጣም ያስፈራል፣ ይንቀጠቀጣል ማለት ነው ክላስ ማስቀው ማለት ነው። እና ያው እግዚአብሔር ለክፉ አሳልፎ አይሰጥምና ራሳችሁን ጠብቁ፣ አትፍሩ። ያሁኑ አያስፈራም ይላሉ፣ ግን ወደፊቱ ሰው ይፈራል። ወደፊቱ ሰው ይፈራል እነሱም ይላሉ እና የወደፊቱ በጣም ያስፈራል እያሉ ነውና የወደፊቱም የዛሬውም እዚህ በዚህ በደቂቃ ውስጥ የሚያውቀው ፈጣሪ ነውና እግዚአብሔር ያውቃል። እናንተ ደግሞ ራሳችሁን ጠብቁ። ውጭ የሚሰሩት በተለይ በቃ ውጭ ጠብቁ። መስታወት አጠገብ አትጠጉ። ውጭ ዘው ብላችሁ አትውጡ። ደግሞ በተለይ ማታ በጣም ያስፈራል። ማታ ጨለማ እናንተ ቀና ብላችሁ ስታዩ በጣም ሰማዩ በእሳት ሆኖ ነው እናንተ የምታዩ ከሆነ ማለት ነው። እና ያለው ከነሱ ጋር ወጥቼ እና እላችኋለሁና አትፍሩ። መድኃኒዓለም ከኛ ጋር ወጥቶ ከመቅረት መድኃኒዓለም ሁላችሁም ይጠብቃችሁ እና ጸሎታችሁን በርቱ። ሙስሊም የሆናችሁ ክርስቲያን የሆናችሁ እንደዛው ፕሮቴስታንት የሆናችሁ ሁላችሁም በጸሎታችሁ በርቱ እና እግዚአብሔር ይጠብቀን ሁላችንም እላችኋለሁ። አትፍሩ። ቪዲዮን ከወደዳችሁ ሰብስክራይብ አድርጉልኝ። ወንድሞቼ ወገኖቼ አሳድጉኝ። ዩቲዩብን አዲስ ነኝ፣ ገና ጀማሪ ነኝ። ከወደዳችሁ ደግሞ ላይክም አድርጉልኝ። ደግሞ እንደኔ እየፈራችሁ ካላችሁ መጀመሪያም ብያለሁ፣ ኮሜንት ላይ ጻፉ። በርቱ፣ በርቺ በሉልኝ፣ አሳድጉኝ። በቃ ድጋሜ ከቪዲዮ እስከሚገናኝ ድረስ ቸር ቀን ይሁንላችሁ። ቻው።